አታጋጩም በጥፊ አታጋጩም በጥፊ አረኒ እሱን ደስ ካለው እንዴት ነው ግን እዚህ ጋር ሄሎ ሄሎ ማን ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ ካታሰባብ እየሞከርኩኝ ነው ምን አረ ያሲሉ እንደዚህ የሚቻል እንደመጮ እቺ አራክት እቺ ከበሩ ከምር እቺ ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይው ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ ታገሰኝ በቃ እየሞከርኩኝ ነው ያሲሩ በጣም አክት በጣም የሚችሉ በጣም ሲበዛ ከምር በቃ ይሆናል ይችላል በጣም እንጂ ከኮሜዲነቱ ይልቅ አክቲንጉ ላይ እንትን ቢል በጣም አሪፍ ይመስኛል አስቡ እናንተ ምን ትላላችሁ እስቲ አይዞሽ ወይኔ ቻይኖች ግን እኮ ሲቀልዱ አይቀልዱ ከም እንጂ ጸብ ያላችሁ እኮ ምንድን ነው ገራሚ ነው ከም መሯት ነው የምታወራው ከምር እንዴ ቆይ ለምንድን ነው ባቡር ውስጥ ግን እንደዚህ ነገር የምትፈጥሩት ወንዶች ለምን አደባገዙ ሴቶቻችን እህቶቻችን ለምንድን ነው በሰላም ጉዞ ምናምን ማድረግ ነው ወንበሩ ወገቤንም ደክፍ እንደረገኝ ኦኬ እንደዛ አይደረግም ረብ ዚግዛግ መስራቱ አያስታውቅም ለሌላ ሰው ምን ጭራሽ ኳለም የጎን እንትን ማለት ምናምን ታችሁ ኳለም ገና ተለጠፋችሁ ወደ ጎን ጥቅም ደግሞ አስሮሽ ያቆ ለምደን ነው አልኳላ ይራጋት ማለት ነው ታውቂያለሽ አንቺ ስለማትጠቀሚ ታዲያ ክትሮሽ ስለማትጠቀሚ ኮሆነሽ የሆነ ነገር አሪፍ አታጋጩም በጥፊ አታጋጩም በጥፊ እሱን ደስ ካለው አረ ይበጭ ግን እንደዛ አይደረግም ረብ አደጉ